አንድ ይህችን ቪዲዮ አይተን እንመለስ። ውበት እንደተመልካቹ ነው ማለት ስንፈልግ በእንግሊዘኛ beautiful is the people to see where we see that's really hard እሺ በእንግሊዘኛ ውበት እንደተመልካቹ ነው ማለት ስንፈልግ beauty is in the eyes of the beholder ማለት ትችላላችሁ። yeah beauty is in the eyes of the beholders ይሄ አባባል ምንም አይነት የግራመር ስህተት ባይኖረውም ግን eyes እና beholders እነዚህን ቃላቶች በብዙ ቁጥር መጥራት የተለመደ አይደለም። አፉን በእንግሊዝኛ የፈታ ሰው ውበት እንደተመልካቹ ነው ማለት ሲፈልግ beauty is in the eyes of the beholders ሲል አንሰማው። ስለዚህ from now on ከዚህ በኋላ ውበት እንደተመልካቹ ማለት ቢያስፈልጋችሁ don't say beauty is in the eyes of the beholders. Instead say beauty is in the eye of the beholder ብላችሁ ሀሳባችሁን ልትገልጹ ይገባል። እዚህ አባባል ላይ the eye and the beholder ተብሎ የተገለጸው በነጠላ ቁጥር ተደርገው እንዲገለጹ የተደረገው eye የተባለው ፐርስፔክቲቭን ምልከታን ለማሳየት ነው እንጂ ያንዳንዳችን ሁለት አይን እንዳለን ለመግለጽ ታስበው አይደለም። the beholder የተባለው ያንዳንዱን ተመልካች ለመግለጽ ነው። we're going to make a lot of videos like this, so don't forget to follow this account. We'll see you next time.